አንቀጸ ብፁዓንን አስተምሯል። እግዚአብሔር የተመሰገነ ይሁን። ከምዕራፍ 5 እስከ ምዕራፍ 7 መጨረሻው ድረስ የተራራ ስብከት ይባላል። በጣም ብዙ በጎ ነገሮችን የያዘ ክፍል ነው። እንደውም አባቶች ሲናገሩ ምን ይላሉ? ሰው መጀመሪያ እግዚአብሔር ሲፈጥረው በዚህ በተራራ ስብከት ላይ ያለውን አይነት ሕይወት እንዲኖረው ነው እግዚአብሔር ዓላማ ብሎ የፈጠረው ሰውን። ሰው የተፈጠረበት ዓላማ የተራራውን የጌታችንን ትምህርት መሰረት ያደረገ ሕይወት እንዲኖረው ነው። እግዚአብሔር ሰውን አዳምን ሲፈጥረው እንደዚህ ሆነ ኑር ብሎ ነው የፈጠረው ብሎ ይናገራል። ኃጢአት ወደ ዓለም ከገባ በኋላ በዚህ ዓለም ሰው የኃጢአት ባሪያ መሆን ሲጀምር ነው ሰው ከእግዚአብሔር ሲወጣ ነው ዛሬ ያለውን የሰው ጠባይ እንዲኖረው የሆነው እንጂ እግዚአብሔር መጀመሪያ ሰውን ሲፈጥረው ልክ በዚህ በተራራው ስብከት ላይ ጌታ ያስተማረውን አይነት ትምህርት የያዘ እንዲሆን ነው። እና 9 ጊዜ ብፁዓን የሚሉ ቃላትን ጌታ ተናግሯል። በዚህ ክፍል ላይ 10ኛ ነው 10 ናቸው የጌታችን የብፁዓን ትምህርቶች ወይም የብፁዓን አዋጆች ምንላቸው 10 ናቸው። 9ኙን በዚህ በማቴዎስ እናገኛለን። በማቴዎስ ምዕራፍ 5 እስከ ቁጥር 11 ድረስ ባለው 10ኛውን ደግሞ በዮሐንስ ወንጌል ላይ እናገኘዋለን። ጌታችን በመንፈስ ድሃ የሆኑ ሰዎች ብፁዓን ናቸው ሲል ምን ማለት ነው? በመንፈስ ድሃ መሆን ማለት ራስን ዝቅ ማድረግ ትሁት መሆን ማለት ነው። የተሰበረ ልብ የተዋረደ መንፈስ በእግዚአብሔር ፊት መያዝ ማለት ነው። ትዕቢተኛ አለመሆን፣ ባለ ነገር አለመመካት፣ አለመታበይ ከብዙ ነገሮች አንፃር ለምሳሌ ብዙ ሰዎች ዕውቀት ስላላቸው በእውቀታቸው በጣም የሚታበዩ አሉ፣ የሚኩራሩ አሉ። ብዙ ሰዎች ገንዘብ ስላላቸው በገዙት መኪና ባጠራቀሙት የባንክ ብር የባንክ ቤት ገንዘባቸው ይመጻደቁ አሉ። ብዙ ሰዎች ባለ ጊዜ ነን ብለው ስለሚያስቡ ወይ ስልጣን ስላገኙ በስልጣናቸው በጣም ይጨቁኑ፣ በጣም ይታበዩ አሉ። ብዙ ሰዎች ከሌላ የተለየ ማዕረግ ስለተሰጣቸው በዚያ ማዕረጋቸው ይታበያሉ። ጌታ የሚፈልገው ምንድነው? እኛን ድሃ እንድንሆን ነው። እንዴት አይነት ድሃ ቢባል በመንፈስ ድሃ መሆን። በመንፈስ ድሃ መሆን ማለት ለእግዚአብሔር መውደቅ ማለት ነው። የተሰበረ ልብ መያዝ። በመንፈስ ድሃ የሆኑ ሰዎች በጥቂቱ ጸሎታቸው ይሰማል። በመንፈስ ድሃ የሆኑ ሰዎችን እግዚአብሔር እጅግ አድርጎ ይወዳቸዋል። ብፁዓን ናቸው ነው ያለው ጌታ። ብፁዓን የሚለው ቃል ንዑዳን ክቡራን መሆን በእግዚአብሔር ፊት የመጨረሻው ምስጋና ይሄ ቃል ነው። እግዚአብሔር የሚወዳቸውን ሰዎች የመጨረሻ የሚያመሰግናቸው ብፁዓን ናችሁ ብሎ ነው። በአምላክ ዘንድ ይህንን ቃል መስማት መታደል ነው። የተባረካችሁ የተወደዳችሁ በአባቴ ቤት በመንግስተ ሰማያት ስፍራ ያለላችሁ እምወዳችሁ እናንተ ብፁዓን ካለን ከዚህ በላይ ለኛ የሚያስደስተን ቃል የለም። እግዚአብሔር ስሙ የተመሰገነ ይሁን። በመንፈስ ድሃ መሆን እያለን የለኝም ማለት ዕውቀት ያለው ሰው ዕውቀቱን የሰጠኝ እግዚአብሔር ነው፣ የሰማይ አምላክ ነው። ለኔማ ለደካማው ጠባዬ ለኔ ማንነት የሚገባው አለማወቅ ነው ብለው በዕውቀታቸው እግዚአብሔርን የሚያከብሩ፣ በሀብታቸው እግዚአብሔርን የሚያከብሩ፣ በኑሯቸው ባላቸው ነገር ሁሉ እግዚአብሔርን ከፍ የሚያደርጉ እነሱ በመንፈስ ድሃ የሆኑ ሰዎች ናቸው። ጌታችን በመንፈስ ድሃ የሆኑ ሰዎች ብፁዓን ናቸው ይልና የእግዚአብሔር መንግስት የነርሱ ናት ይላል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንግስት ሚላት መንግስት የሚለው ቃል ብዙ ትርጉም አለው። የሰማዩ መኖሪያችን እግዚአብሔር አባታችን ለኛ ለልጆቹ ያዘጋጀው የሰማዩ መኖሪያችን መንግስተ ሰማይ ይባላል በመጽሐፍ ቅዱስ። የእግዚአብሔርን ልጅ መሆን ልጅነትን ማግኘት በጥምቀት ከእግዚአብሔር መወለድ በራሱ ልጅነት መንግስት ተብላለች። ጌታችን መድኃኒታችን ኢየሱስ ክርስቶስን ራሱን ማግኘት በራሱ መንግስተ ሰማይ ተብሏል። በዚህ በሉቃስ ወንጌል ላይ ሐዋርያት ጌታን ጠየቁት። ምን አሉት? መንግስተ ሰማያት የት ናት አሉት። የት ነው የምናገኛት? በምስራቅ ወይስ በምዕራብ? በሰሜን ወይስ በደቡብ? ከላይ ወይስ ከታች? ተስፋ የምናደርጋት የዘላለም መኖሪያችን የት ናት ሲሉት ጌታ ምን አለ? መንግስተ ሰማያት እዚህና እዛ አለች አትባልም፣ ወይም በመጠባበቅ አትመጣም።
የእግዚአብሔር መንግስት እነሆ በመካከላችሁ ናት አለ። በመካከላችሁ ናት የሚለው በመካከል ያለው እሱ ነው፣ ጌታ ነው፣ ክርስቶስ ነው፣ አማኑኤል ነው። ስለዚህ መንግስተ ሰማያት ኢየሱስ ክርስቶስ ነው። መንግስተ ሰማያት መድኃኔዓለም ነው። መንግስተ ሰማያት ከክርስቶስ ጋር ክርስቲያን ሆኖ መኖር ነው እና የእነርሱ ናት አለ። መንግስተ ሰማያት የእግዚአብሔር ቤተ ክርስቲያን በምድር ላይ ያለች ኦርቶዶክሳዊት ተዋህዶ ቤተ ክርስቲያንም በመጽሐፍ ቅዱስ መንግስተ ሰማያት ተብላለች። በዚህ በማቴዎስ ምዕራፍ 13 ላይ ስለ መንግስተ ሰማያት ሲናገር ቤተ ክርስቲያንን መንግስተ ሰማይ ይላታል። ወንጌልን የጌታን ትምህርትም መንግስተ ሰማያት ይላታል። እና ምን አለ ጌታችን? በመንፈስ ዳ የሆኑ ሰዎች መንግስተ ሰማያት የእነርሱ ናት አለ። እግዚአብሔር የተመሰገነ ይሁን። እንዲያው ጠቅለል አድርጌ ይሄን የተራራውን ስብከት ምናልባት ጊዜ ካላችሁ ቤታችሁ መጽሐፍ ቅዱስ ካለ እንድታነቡ እንዲያው ለመጥቀስ ያክል ወይም ለማመላከት ያክል ምዕራፍ 5 ሰው መንፈሳዊ ውስጣዊ ቅድስና እንዲኖረው ነው የሚነግረን። ውስጣዊ መንፈሳዊነት ሰዎች የማያዩት እግዚአብሔር የሚያውቀው መቀደስ፣ የልብ ንጽህና፣ የልብ ትህትና፣ የተሰበረ ልብ፣ ለእግዚአብሔር የሚገዛ ልብ ያላቸው ሰዎች ጌታችን በተራራ ስብከቱ ለክርስቲያኖች ለመጀመሪያዎቹ ክርስቲያኖች ሲያስተምራቸው መጀመሪያ የነገራቸው ልባችሁ የተቀደሰ ይሁን፣ አለባበሳችሁን፣ ስርዓቱን፣ ቤተክርስቲያን መመላለሳችሁን ከማድረጋችሁ አስቀድሞ መጀመሪያ ልባችሁ የክርስቲያን ልብ ይሁን ነው ያላቸው። ቤተክርስቲያን ይሄንን ሁሉ ጊዜ ትናገራለች፣ ሁሉ ጊዜ ታስተምራለች። መጀመሪያ ልባችን ክርስቲያን መሆን አለበት። እየሰማችሁ ነው? ልባችን የክርስቲያን ልብ መሆን አለበት። ቅዱስ ጳውሎስ ምን ይላል? እኛ የክርስቶስ ልብ አለን ይላል። የክርስቶስ ልብ አለን። የክርስቶስ ልብ የኛ ልብ ነው ማለት አይደለም። ክርስቶስ የኖረውን አይነት ኑሮ የሚኖር ልብ አለን። ሰዎች እንደሚያዩን ሳይሆን እግዚአብሔር እንደሚያየን ሆነን ነው ምን ኖረው። ለሰዎች እንደምንጠነቀቀው ብቻ ሳይሆን ለአምላካችን ለእግዚአብሔር የሚጠነቀቅ ልብ አለን። ልባችን ለእግዚአብሔር የሚገዛ ነው ብሎ ይናገራል። እግዚአብሔር የሚወደው የሚፈልገው በመጽሐፍ ተደጋግሞ እንደተገለጠው የሰማይ አምላክ የምናመልከው አምላክ እግዚአብሔር የሚፈልገው ልባችን እውነተኛ የክርስቲያን ልብ እንዲሆን ነው። አለባበሳችን የክርስቲያን መሆን አለበት። አነጋገራችን የክርስቲያን መሆን አለበት። ምንም ጥያቄ የለውም። ስርዓታችን ሁሉ የክርስቲያን መሆን አለበት። ጥያቄ የለውም። የሚቀድመው ግን ልባችን የክርስቲያን ልብ መሆን አለበት። የክርስቲያን ልብ ምን አይነት ልብ ነው? ይቅር ባይ ነው። ርህራሄ ያለው ልብ ነው። የሚያዝን ልብ ነው። ለእግዚአብሔር የሚገዛ ልብ ነው። ሰዎች አዩኝ አላዩኝ ሳይሆን አምላክ ያየኛል ብሎ የሚናገረውና የሚያስበው የተመሳሰለለት ሰው ነው። ቅዱሳን በዚህ ኖረዋል አባቶቻችን። ስለዚህ በመንፈስ ዳሁኑ ሲል ወይም ምዕራፍ 5 አጠቃላይ ይዘቱ ልባችሁ መቀደስ አለበት ነው የሚለው። እያንዳንዱን ቃል እየተከታተልን ወይም እያንዳንዱን የምዕራፍ 5ን ጌታችን የተናገራቸውን ቃላቶች እያወጣን ብንተረጉም በዋናነት የሚያመላክቱን ውስጣዊ ቅድስና ይኖራችሁ፣ ልባዊ ቅድስና ይኖራችሁ። በቤተ ክርስቲያን ታሪክ አንድ ቅዱስ አባት አሉ። አባ እንጦንስ የአበመነኮሳት የምንላቸው ደቀ መዛሙርቶቻቸው ወይም ያስተምሯቸው አርድእት ይጠይቋቸዋል። ምንድነው ያሏቸው? እኛ በምንስትበት አንድ ቀን እርሶ ሲስቱ አናይም። እኛ በምንወድቅበት ኃጢአት ሁሉ አይወድቁም። እኛ ሰውና ማለን ተሳስተን እርሶ አያሙም። እኛ እንዋሻለን ከእርሶ እንደዚህ አይነት ነገር አናይም። ሚስጥሩ ምንድነው አባታችን እስኪ ንገሩን ይሏቸዋል። ምን ብለው ይናገራሉ? እግዚአብሔር የሌለበት ስፍራ ውሰዱኝና እናንተ የምታደርጉትን ኃጢአት እጥፍ አድርጌ ላሳያቸዋለሁ። እግዚአብሔር የሌለበት ቦታ ውሰዱኝ። እግዚአብሔር በሁሉ ስፍራ ካለ ግን እና እሱ የሌለበት ስፍራ ከሌለ እንዴት በአምላኬ ፊት እራቆታለሁ? እንዴት በጌታዬ ፊት ኃጢአት እሰራለሁ አሉ። አያችሁ፣ አሁንኛ ትልቁ ችግራችን እግዚአብሔር እንደሚያየን ሆነን አንኖርም። ሰው እንደሚያየን ሆነን ነው የምንጠነቀቀው። ቤተክርስቲያን አንድ አባት አለ፣ ቅዱስ ኤፍሬም ሶሪያዊ። ኤፍሬም ሶሪያዊ እመቤታችን ቅድስት ድንግል ማርያምን በብዙ ምስጋና ያመሰገነ
በጣም የቤተክርስቲያን አባት የሚታወቅ ቅዱስ አባት ነው እና በምንኩስና ሲኖር አንዲት ሴት መጣ በዝሙት ካልወደቅ ከኔ ጋር ትለዋለች እና አፍ አውጥታ አብረን ካልተኛን ብላ በዚህ ደረጃ ትናገራለች። ቅዱስ ኤፍሬም እጇ እሺ አላትና መጀመሪያ ከዛ እጇን ይዞ ከቤት ይዟት ወጣና አደባባይ ላይ ሰው የተሰበሰበበት ቦታ ላይ አቆማት። ከዛ ምን አላት? ልብስሽን አውልቂ እኔም ልብሴን አውልቃለሁ እዚህ ጋራ ዝሙት እንፈጽማለን አላት። ደነገጠችና እንዴ በህዝብ መሃል ነው እንዴ ሰው በህዝብ መሃል ነው የምናደርግ ስትለው እሱ ምን አላት? አሁን እኛ ከሰው ተገልለን ተለይተን የምንሰራውን ኃጢአት በእግዚአብሔር ፊትና በአይላፋት መላእክት በቅዱሳን ፊት እንደምንሰራው ሳታስተውይም ይሄንን የህዝብን አይን ካልፈራሽ ወይም ካላፈርሽ የመላእክትን የቅዱሳንንም አትፈሪም አታፍሪም ያኛውን ፈርተሽ የህዝብን አይን እንዴት ትፈሪያለሽ አላት። ደንግጣ ጥላው ሄደች ይላል። አሁን ዋናው ምንድነው ማለት ነው? እግዚአብሔር እንደሚያየን ሆነን በቅድስና መኖር ያስፈልጋል። ሰው ከውጭ ያለ እግዚአብሔር ግን ልብን ያነባል እና የውስጥ ቅድስና የውስጥ ክርስትና ይኑረው። አንድ ክርስቲያን እዚህ ቤተክርስቲያን ማንኛውም ሰው አገልጋይ ምን በለው ዘማሪ ምን በለው እኛው ራሳችን የምንመላለስ ሰዎች ሌትም ቀንም ቤተክርስቲያን ማንጠፋ ሰዎች ጥሩ ነው መመላለሳችን። ግን እግዚአብሔር መጀመሪያ የሚፈልገው የውስጥ መቀደስን ይፈልጋል። ልብና አፍ ተመሳሳይ መሆን አለበት። ሁለተኛው ምዕራፍ 6 ደግሞ ተግባራዊ ክርስትና ምንላቸውን የጾም ሥርዓቶች የጸሎት ሥርዓቶችን ጌታ በመጾሙበት ጊዜ እንደዚህ አድርጋችሁ ጾሙ፣ ስትጸልዩ እንደዚህ ብላችሁ ጸልዩ፣ ስትመጸውቱ ለድሃ ስትሰጡ እንደዚህ አድርጋችሁ መጽውቱ እያለ ተግባራዊ የሚባሉ ክርስትናዎችን ደግሞ ይነግረናል። ምዕራፍ 6 ተግባራዊ ክርስትና። ምዕራፍ 7 ላይ ተግባራዊ ክርስትና ምንለው እኛ ለተለት ምናደርገው ማለት ነው። ጾም በሚሆን ጊዜ እንጾማለን፣ ማስቀደስ በሚያስፈልግ ጊዜ እናስቀድሳለን፣ ወንጌል መስማት ባለብን ጊዜ እንሰማለን፣ መዘመር ባለብን ጊዜ እንዘምራለን፣ ገንዘብ ለቤተ ክርስቲያን ማዋጣት ሲኖርብን እናዋጣለን። ተግባራዊ ክርስትና ነው። ይሄም አስፈላጊ ነገር ነው። ግን የሚቀድመው የትኛው ነው ካላችሁ የልብ ክርስትና። የልብ ክርስትና ያለው ሰው ተግባራዊው የክርስትና ኑሮ መኖር አይከብደውም። ልቡ ያልተቀደሰ ልቡ ያልተስተካከለ በንስሐ ያልተሰበረ ያልተለወጠ ሰው ግን ተግባራዊ ክርስትና ቢኖረው ሥርዓታዊ ነው የሚሆን። እንደ እግዚአብሔር ቃል ማያገለግልም ከመንገዱ ይወጣል። ብዙ ጊዜ በቤተ ክርስቲያን አካባቢ እየተቸገርን ያለነው ሁላችንም በዚህ ነው። አንዳንድ ሰዎች ገዳማትን ይጎበኛሉ፣ ጉዞ ያዘጋጃሉ፣ ተጓዦችም ናቸው። ግን ደግሞ የሚቀድመው ንስሐ ገብቶ ቅዱስ ቁርባንን መቀበል ነው። እሱን ማድረግ አይፈልጉም፣ አይቆርቡም። ግን የሚቆርቡ ሰዎችን ደግሞ ያገለግላሉ። አይቆርቡም ግን አስቆራቢዎች ናቸው። እንደዚህ አይነቱን እግዚአብሔር ብዙ አይፈልገውም። መጀመሪያ እግዚአብሔር ከገንዘባችን አስቀድሞ ከአገልግሎታችን አስቀድሞ የሚፈልገን እኛን ነው። እኛን ራሳችንን እግዚአብሔር ይፈልጋል። ከእርሱ ጋር እንድንዋሃድ አንድ እንድንሆን እግዚአብሔር ይፈልጋል። ከአምላክ ጋር ሰው ክርስቲያን አንድ የሚሆነው ከእግዚአብሔር ጋር አንድ ምን ሆነው የምንዋሃደው በምንድን ነው ካላችሁኝ በቅዱስ ቁርባን ነው አይደለ? ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ይልና እርሱም ደግሞ ከኔ ጋር ይኖራል ይላል። ከአምላክ ጋር ህብረት የምናደርገው የመንፈስ ቅዱስ ማደሪያዎች ምን ሆነው በቅዱስ ቁርባን ነው በመንቀበለው ስጋና ደም ነው። ይሄንን ሳናደርግ ግን የትኛውንም የቤተ ክርስቲያን አገልግሎት ብናገለግል እንደው ካለማገልገል ማገልገል ስለሚሻል እንጂ ብዙም በረከት አናገኝበት። ስለዚህ የሚቀድመው የልብ መሰበር ንስሐ የገባ ልብ የተቀደሰ ልብ እግዚአብሔር ይፈልጋል። ልበ ትሑተ ወየዋህ ይሜንን እግዚአብሔር አለ ዳዊት። እግዚአብሔር የተሰበረና የተዋረደው ልብ አይንቅም ይላል። በንስሐ ለእግዚአብሔር የሚገዛ ልብ ያለውን ሰው እና ምዕራፍ 6 ደግሞ ተግባራዊ ክርስትናዎች ጾም፣ ጸሎት። ዛሬ ስለ ጾምና ስለ ጸሎት ቤተክርስቲያን ትኩረት ሰጣ ስታስተምር እንደው አሁን በጾም ገነት መግባት ይቻላል፣ ገነት መግቢያው ኢየሱስ ብቻ ነው የሚሉ ሰዎች ቀጥታ የሚቃረኑት የጌታችንን ትምህርት ነው። አሁን ምዕራፍ 6 የማቴዎስ ወንጌልን አወጣችሁ ብታነቡ ወሶበይ ተጸውሙ ይትኩኑ ከመመደለዋን በመጾሙበት ጊዜ እንደ ግብዞች አትጠውልጉ
እስመሙንቱ ይትመጸለው ወይቆጽሩ ገጾሙ እነሱ ፊታቸውን አጠቁረው አጠውልገው ሰዎች ጾመኛ መሆናቸውን እንዲመሰክሩላቸው ፈልገው ያደርጉታል። እናንተ ግን በምትጾሙበት ጊዜ ቅቡ ርእሰክሙ ወጽቡ ገጸክሙ ራሳችሁን ተቀቡ ታጠቡ ፊታችሁን ታጠቡ ተቀቡ ንጹህ ሁኑ ከመያይ መርሰብ ከመጾምክሙ ሰዎች መጾማችሁን እንዳያውቁባችሁ ዘይነበላ አቡክሙ ማእምረ ቡአት የተሰወረውን ከሚያውቀው ከሰማይ አባታችሁ ከእግዚአብሔር በቀር አንተም ሙሰ ሶበት ጸልዩ ይትኩኑ ከመ አሕዛብ ስትጸልዩም እንደ አሕዛብ አትሁኑ እንደ አሕዛብ ጮኻችሁ አትጸልዩ ሰው እንዲሰማችሁ እንደ አሕዛብ ረጅም ጸሎት አትጸልዩ ምን ማለት ነው ዝም ብሎ ድምጽ ብቻ የቃላት ብዛት ብቻ አይሁን ጸሎታችሁ በተለይ ደግሞ የግል ጸሎት ሁለት አይነት ነው የማህበር ጸሎት አለ የግል ጸሎት አለ ለምሳሌ የማህበር ጸሎትን ተደብቆ መጸለይ አይቻልም በማህበር ነው የሚጸለየው ቅዳሴ ጸሎት ነው ቅዳሴን ለየብቻ ሰው ሳያውቅብን ማስቀደስ አንችልም ሰው ያየን ነው የምናስቀድሰው በግል ጸሎት ግን ከሆነ ማንንም አይወቅባቸዋልና ጌታ አንተሰ ሶበት ጸሊ ባቤተከ ስትጸልይ ወደ ቤት ግባ ወእጹ ወተከ ቤትን ዝጋ ወጸሊ ላቡከ ሰማያዊ በህቡ ተሰውረ በህቡ ወደ ሰማይ አባት ወደ እግዚአብሔር ጸልይ ወአቡከ ዘይሬከ በህቡ ያስየከ ክሱተ አንተ ቤት ዘግተ ከሰው ተለይተ ለብቻ ስትጸልይ የሰማይ አባት እግዚአብሔር ያያል በህቡ የሚያይህ እግዚአብሔር ዋጋህን ደግሞ ክብርህን ደግሞ በግልጽ ይሰጣል ይላል ይሄ ጌታ ትምህርት ነው ብዙ ይተረጎማል በብዙ አንተ ግን ወደ ቤት ግባ ህዋሳትህን ሰብስብ ህሊናህን ሰብስብ በርህን ዝጋ ስሜቶችን ስጋዊ አሳሰብን ዝጋ በእግዚአብሔር ፊት እንደቆም ካስብ በስላሴ ፊት እንደቆም ካስብ ልብህን ወደ ሰማይ ወሰደው ሰማያዊ ተመስጦ ውስጥ ሁን ከዛስ ወደ ሰማዩ አባት ወደ እግዚአብሔር ጸልይ ይሄ ተግባራዊ ክርስትና ጾም ጸሎት ክርስቲያን የሚተገብረው ነገር ነው ሁለቱንም ጌታ ሁኑ አለ ምዕራፍ 7 ደግሞ ስታነቡ ይሄንን ያደረጋችሁ ያላችሁ እናንተ ክርስቲያኖች ከሆናችሁ ኢትቆንኑ ከመይትቆነኑ በማንም ላይ ፈጽማችሁ አትፍረዱ እንዳይፈረድባችሁ አትፍረዱ እስመ በኩነኔ ዘኮነንክሙ ትትቆነኑ አንተሙ በፈረዳችሁበት በሰው ላይ በፈረዳችሁበት ይፈረድባችኋልና ለምን ትሬ ያሰረ ዘውስጥ አይነውከ በወንድም አይን ጉድፍ አየው ብለ ለምን ታወራለህ ወይ ትሬ ይሰርዌ ዘውስጥ አይንከ በአንተ አይን እኮ ጉድፍ አይደለም ምሰሶም ያክል ኃጢአት አለ ስለዚህ ባይንህ ጉድፍ ያለብህ በወንድም አይን ውስጥ ያለውን ጉድፍ ላውጣል እንዴት ትለዋለህ አንተ ሳታይ ኦመደልው አውጽ ቅድመ ሰረው ሙስታይነ ከመጀመሪያ ባይነ ውስጥ ያለውን ጉድፍ አውጣ ወምዝ ትሬይ ላውጽ አሰር ዘውስጥ አይነው ከዛ በኋላ በወንድም አይን ያለውን ማውጣት ትችላለህ አሁን ጌታ ስለ ጉድፍ ስለ አይኑ ስለሚገባ ነገር እየነገረን ስለ ኃጢአት ነው የሚነግረን የራሳችንን ኃጢአት ምሰሶ አለው ትልቅ ዛፍ አለው የወንድሞቻችንን የሌሎችን ኃጢአት ደግሞ ጉድፍ አለው እኛ ስለማናቀው ስለዚህ ብዙ ጊዜ እኛ አይን ውስጥ ያለው ምሰሶ እያለ በሌላው አይን ውስጥ ያለውን ጉድፍ ነው ማየት የምንፈልገው ማለት እኛ ጋራ ብዙ ኃጢአት እያለ በሰዎች መፍረድ እንወዳለን በማንም ከቶ መፍረድ አይገባም ሰምታችሁኛል አይደል ክርስቲያን መጀመሪያ ውስጡ መቀደስ አለበት የውስጥ ቅድስና ያለው ክርስቲያን መሆን አለበት ሁለተኛ ክርስቲያን ተግባራዊ መሆን አለበት የሚማረውን ቤተክርስቲያን የምታስተምረውን የሚተገብር የሚታይ ክርስትና መኖር አለበት ሶስተኛ በማንም ላይ መፍረድ አይቻልም የቤተክርስቲያን ትምህርት ነው ወደድንም ጠላን ራሳችንን አጽድቀን ሌላውን ኃጢአተኛ ብለን በድንጋይ መውገር አለብን ምንል ከሆነ አንደኛ የእግዚአብሔርን ስልጣን እየተጋፋን ነው መፍረድ የኛ ስልጣን አይደለም ያምላክ ነው መፍረድ የሰው አይደለም የእግዚአብሔር ስልጣን ነው ብቸኛ እግዚአብሔር ይመለካል አምልኮቱን ለሌላ መስጠት አይቻልም መፍረድም አንዱ የእግዚአብሔር ባህሪው ነው የኛ አይደለም ስለዚህ እኛ ከፈረድን የእግዚአብሔር የሆነውን ነገር እየቀማን ነው በሰው ላይ መፍረድ በተለይ በመንፈሳዊ ዓለም በስጋዊ ዓለም ዳኞች አሉ ፈራጆች አሉ በሕግ ተቀመጡ መንፈሳዊያን ሆነን በቤተክርስቲያን ውስጥ እየኖረን ግን በሰዎች ኃጢአት መፍረድ ሰዎች ኃጢአት ሲሰሩ ታዲያ ምን እናድርግ ካላችሁ የመጀመሪያ እኛ ማድረግ የሚጠበቅብን
ስለ ሰዎች ኃጢአት መጸለይ ማዘን ማልቀስ እንዲመለሱ ልብ ስጣቸው ማለት ነው ልክ ነብዩ ሳሙኤል በሳኦል ኃጢአት ያለቅስ ነበር በንጉሱ ኃጢአት ንጉሱ ሳኦል ከእግዚአብሔር ሲያምጽ ሳሙኤል ያለቅስለታል እና እግዚአብሔር አንድ ቀን ሳሙኤልን ምን አለው እስከ ማህዘኑ ሳሙኤል ተላህወ ለሳኦል ሳሙኤል እስከ መቼ ነው ለንጉሱ ለሳኦል የምታለቅስለት እኔ ንቄዋለሁ እኔን ስለናቀኝ ንቄዋለሁና አታልቅስለት ብሎ እግዚአብሔር እስኪናገረው ድረስ ነብዩ ይጸልይ ነበር በአዲስ ኪዳንም ብዙ ቅዱሳን አባቶች ስለሌሎቹ ኃጢአት አልቅሰዋል ንስሐ ገብተዋል ስለሌሎቹ ኃጢአት ስለማይመለከታቸው በቤተ ክርስቲያን ስለሚሆን ነገር ስለ አባቶች ስለ አገልጋዮች ስለ አንድ ቤተ ክርስቲያን አማኝ እኛን ጸልያለን ጸልየን እናውቃለን አንዳንዶቻችን አይ እኔ ብጸልይ እንዲው ጸሎቴን አሁን እግዚአብሔር መች ይቀበላል ነው ምንለው ግን